ለንደን የዩናይትድ ኪንግደም ዋና ከተማ ከ8.9 ሚሊዮን በላይ ሰዎች የሚኖሩባት 40% የሚሆኑ ሰዎች ደግሞ ከተለያዩ የዓለም ሀገራት የመጡ ናቸው። ይህቺ የ2000 ዓመት ዕድሜ ያላት ጥንታዊ ከተማ እንዴት የዓለማችን ዋና ከተማ ልትሆን ቻለች? ፓውንድ፣ ዶላር፣ ጎልድ፣ አረቦች፣ ቻይኖች፣ ጥቁር አፍሪካኖች፣ ኤዥያዎች ረቀቅ ያለና ውስብስብ የሆነው የዓለማችን አንደርግራውንድ ወይም ደግሞ የመሬት በታች ባቡር የሚገኘው እዚህ ለንደን ከተማ ላይ ነው። What's good? ሰላም everybody እንዴት ናችሁ? ዛሬም እንደተለመደው ኤፍጂ ቀውጢና ባንግ በሆነ ቪዲዮ ተመልሶ መጥቷል። yes ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ቀውጢና ባንግ በሆነ ቪዲዮ ኤፍጂ ከዓለማችን ዋና ከተማ ዛሬ እንደምትመለከቱት እንዴት ቆንጆና ውብ የሆነ ከተማ እንደሆነ ተመልከቱ። ዛሬ የዓለማችን ዋና ከተማ ማናት? ለምንድን ነው የዓለማችን ዋና ከተማ የሆነችው? እንዴትስ እቺ ከተማ የዓለማችን ዋና ከተማ ልትሆን ቻለች የሚለውን በደንብ በሰፊው በዚህ ቪዲዮ እናያለን፣ እንዳስሳለን ማለት ነው። ከዛ በፊት ግን 200,000 ሰብስክራይብ ገብተናል። በጣም እግዚአብሔር ያክብርልኝ ሁላችሁንም። በጣም ቴንክ ዩ ኤሚንስ በጣም አሎት 200,000 ሰው ቀላል ሊመስለው ይችላል፣ ግን just imagine 200,000 ስንት አንድ 4 ስታዲየሞች አንድ ላይ ጨቅ ብለው ሞልተው እንደማለት ነው። ኤኒዌይ በጣም እግዚአብሔር ያክብርልኝ። ቴንክ ዩ ገና በጣም ደስተኛ ነኝ። በጣም ከምላችሁ በላይ ግን ደግሞ it's just the beginning። ገና 500,000 አለ፣ 1 ሚሊዮን አለ፣ 1.5 2 ሚሊዮን እያለን ገና በጣም ሩቅ እንሄዳለን። ኤኒዌይ ሁላችሁንም ሰብስክራይብ ላደረጋችሁ እግዚአብሔር ያክብርልኝ፣ አመሰግናለሁ። ሰብስክራይብ ያላደረጋችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ በመሆን ይቀላቀሉ። ኤኒዌይ ቀጥታ ወደ ቪዲዮአችን እንግባ። አሁን የምገኘው እንዳልኳችሁ የዓለማችን ዋና ከተማ የሆነችው ከተማ ላይ ነው። በጣም ብዙ ሰዎች የዓለማችን ዋና ከተማ ሲባል መጀመሪያ ጭንቅላታቸው ላይ የሚመጣው መጀመሪያ ኒውዮርክ ነው ወይ ደግሞ ቶኪዮ ነው ወይ ደግሞ ፓሪስ ነው ወይ ደግሞ እንደዚህ ትልልቅ የሆኑ የዓለማችን ከተሞች። አሁን የምገኘው ግን ለንደን ከተማ ላይ ነው። እቺ አስገራሚና አስደናቂ ከተማ ለምንድነው የዓለማችን ዋና ከተማ ልትሆን የቻለችው የሚለውን በደንብ በሰፊው ዛሬ በዚህ ቪዲዮ እንዳስሳለን። በነገራችን ላይ ለንደን 2000 ዓመታትን ያስቆጠረች ከተማ ነች። just imagine 2000 ዓመታትን ያስቆጠረች ከተማ ነች። በጣም የተለያዩ ነገሮች እዚህ ከተማ ላይ ይካሄዳሉ። ሶ እነዛን ደግሞ ምንድናቸው የሚለውን በዚህ ቪዲዮ እናያለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። once again ቀጥታ ወደ ቪዲዮ እንገባለን። let's get it yeah. Look, making that bread that hard though. Young G shit for that cargo. I get high when I'm at the top. I'm at Clan Kilimanjaro. So እንደምትመለከቱት እንግዲህ ይሄ አሁን ያለውበት ቦታ በጣም ቆንጆና ውብ የሆነ በጣም በትልልቅ ህንጻዎች የተከበበ አስገራሚ ሰፈር ነው። አሁን ያለውበት ቦታ ቪዲዮንም እዚህ የጀመርኩበት ዋናው ሪዝኔ እቺን ከተማ የዓለማችን ዋና ከተማ እንድትሆን ትልቅ አስተዋጽኦና ትልቅ እንግዲህ ሚና የተጫወተው አሁን ያለውበት ውብ የሆነ ሰፈር ነው። እዚህ ቦታ ላይ አንድ ሰው በአመት በትንሹ ከ130,000 ፓውንድ በላይ ይከፈላል ብሎ እንግዲህ ጥናቱ ነግሮናል ማለት ነው። ይሄ የምትመለከቱት ቦታ ትልቅ የፋይናንሻል ጉዳዮች የሚካሄዱበት ትልልቅ ኢንቨስትመንቶች የሚካሄዱበት ፓውንድ፣ ዶላር፣ ጎልድ ኤቭሪቲንግ you name it ዓለም ላይ ትልልቅ የሚባሉ አሴቶች ወይም ደግሞ ንብረቶች እዚህ ቦታ ላይ ነው ራን የሚደረጉት። ይሄ የምትመለከቱት ህንጻዎች እንግዲህ ትልልቅ ህንጻዎች ትልልቅ የባንክ ዓለም ላይ የሚገኙ ትልልቅ ባንኮች ኦን ያደረጓቸው ቢሮአቸውን እዚህ ትልልቅ ህንጻዎች ላይ አድርገው እንግዲህ የሚሰሩበት አስገራሚ ሰፈር ነው ወይም ደግሞ ቦታ ነው። እንደምትመለከቱት ቦታው በጣም ከምላችሁ በላይ ቆንጆ ነው። በጣም ለንደን ላይ በቃ ላግዠሪ የሚባለው ትልቁ ዋናው ቆንጆ ቦታ ይሄኛው ነው። ምክንያቱም ደግሞ ትልልቅ ኢንቨስትመንቶች ባለሀብቶች ስለሚገኙበት ማለት ነው። ትልልቅ ባንኮች፣ ትልልቅ የሆኑ የመንግስት ድርጅቶች፣ የግለሰብ ድርጅቶች እዚህ ቦታ ላይ ነው ትልልቅ ቦታዎችን ነገሮችን ራን የሚያደርጉት።
ዓለም ላይ የተለያዩ ሰዎች እንግዲህ እዚህ ቦታ ላይ የመጡ ነው ኢንቨስትመንታቸውን የሚያካሂዱት ማለት ነው። ሶ ያለውበት ሰፈር ካነሪ ዋርፍ ይባላል። ውበቱን አትጠይቁኝ፣ እግዚአብሔር ምስክሬ ነው። ውበቱን እንዴት እንደሰሩት ለየት ባለ መልኩ በጣም በቆንጆ ሁኔታ የተሰራ አስገራሚ ሰፈር ነው። በጌታ ስም በጣም ነው የሚያምሩ አይደለም እንዴ? ኢትስቲ እዛ ጋም እንግዲህ ሌላኛው እንግዲህ ህንፃ ነው፣ የባንክ ህንፃ ነው። በአብዛኞቹ እዚህ ጋር ያሉት እንዳለ የባንኮች ህንፃ ናቸው ማለት ነው። ሶ ይሄንን ይመስላል። ዋናው ሪዝን ይሄ ነው። ሌላኛው ሪዝን ደግሞ አሁን እየሄድን በደንብ ብዙ ቦታዎችን እየጎበኘን የምናየው ነገር የሚሆነው እዚህ ቦታ ላይ የቪዲዮ መግቢያ ላይ እንደተመለከታችሁት 40% የሚሆነው ለንደን ላይ 40% የሚሆነው ወይም ደግሞ ከዛ በላይ ፖፑሌሽን ከተለያዩ የዓለም ሀገራት የመጡ ሰዎች ናቸው። አረቦች፣ ቻይኖች፣ ጥቁር አፍሪካኖች፣ ኤዥያዎች ኤቭሪባዲ ከተለያዩ የዓለም ሀገር ለንደን ላይ የተለያዩ ቢዝነሶችን ከፍተው ምግብ ቤት፣ ጸጉር ቤት ሊሆን ይችላል። በቃ የተለያዩ ቢዝነሶችን ራን እያደረጉ እዚች ከተማ ላይ ነው የሚኖሩት። ሌላኛው እንግዲህ የለንደን የትራንስፖርቴሽን ሲስተም በጣም የዓለማችን ቀደምት የሆነና አስገራሚ ረቀቅ ያለ ቴክኖሎጂን የተጠቀመ አንደርግራውንድ፣ ኦቨርግራውንድ እንዲሁም ደግሞ ባስ ያለው በጣም አስገራሚ የትራንስፖርቴሽን ሲስተም ነው። አሁን ከፊት ለፊት የምትመለከቱት ኦቨርግራውንድ ወይም ደግሞ ከመሬት በላይ የሚገኝ ባቡር ነው። ከፊት ለፊት የምትመለከቱት ደግሞ ባስ ነው። በጣም አስገራሚው የዓለማችን የመጀመሪያ የሆነው በጣም አስገራሚና ኮምፕሊኬትድ ወይም ደግሞ ረቀቅ ያለና ውስብስብ የሆነው የዓለማችን አንደርግራውንድ ወይም ደግሞ የመሬት በታች ባቡር የሚገኘው እዚህ ለንደን ከተማ ላይ ከፊት ለፊት የምትመለከቱት እንግዲህ ስቴሽን አንደርግራውንድ ስቴሽን ይባላል ወይም ደግሞ የመሬት በታች ባቡር ጣቢያ እንደማለት ነው። አሁን የምንገኘው ከመሬት በላይ ነው። ሶ ጉዟችንን ወደዛ አንደርግራውንድ እናድርግና ወደ ሌላኛው ዴስቲኔሽናችን ከመሬት በታች በሚገኘው ወይም ደግሞ አንደርግራውንድ ባቡር ጉዟችን እናደርጋለን ማለት ነው። የለንደን አንደርግራውንድ ከዓለማችን በጣም ኤክስፔንሲቭ የሆነው ቁጥር 1 ውዱ ትራንስፖርቴሽን ሲስተም የለንደን አንደርግራውንድ ነው። ባስም አለ፣ ኦቨርግራውንድ ትሬንም አለ። ግን ሞስት ኦፍ እዚህ የሚገኙት ሰዎች የሚጠቀሙት አንደርግራውንዱን ትሬን ነው። ለምን ካላችሁ አሁን እኔ በዚህ ገብቼ በዚህ አንደርግራውንድ ትሬን ስቴሽን ገብቼ የፈለኩበት የለንደን ከተማ መውጣት እችላለሁ። ሶ እዚህ ጋር እንደምትመለከቱት ማፕ አለ። በፈለኩት የባቡር ጣቢያ ወይም ደግሞ አንደርግራውንድ ስቴሽን ገብቼ በፈለኩት ትሬን በፈለኩት ሰፈር መውጣት እችላለሁ። በፈለኩት ይሄ የምትመለከቱት የለንደን በጠቅላላ ማፕ ነው ማለት ነው። ሶ ለየት የሚያደርገው አንዱ እሱ ነው። በፈለጋችሁት አንደርግራውንድ ገብታችሁ በፈለጋችሁት አንደርግራውንድ የፈለካችሁበት ሰፈር መውጣት ትችላላችሁ። ግን በጣም ኤክስፔንሲቭ የሚባል ውዱ አንደርግራውንድ ትሬን ስቴሽን ከዓለማችን የሚገኘው እዚህ ነው። ዩኤሶች ሰብዌይ ብለው ይጠሩታል፣ አንዳንዶቹ ሬልዌይ ይሉታል መሰለኝ። ይሄ ግን አንደርግራውንድ ወይም ደግሞ ቲዩብ ተብሎ ይጠራል። ሶ ጉዟችንን እንግዲህ ወደ ለንደን ብሪጅ ነው የምናደርገው ወይም ደግሞ ወደ ታወር ብሪጅ በአንደርግራውንድ ትሬን እናደርጋለን። ሌትስ ጌት ኢት። ይህ ከፊት ለፊት የምትመለከቱት እንግዲህ ካርድ የምትገዙበት ወይም ደግሞ ትኬታችሁን የምትገዙበት ማሽን ነው ማለት ነው። ኦይስተር ይባላል። ኦይስተር ተብሎ ነው የሚጠራው። ካርዱን ገዝታችሁ ብር ቶፕ አፕ በማድረግ ወይም ደግሞ ፓውንድ በመክተት መጠቀም ትችላላችሁ። ይህ የኦይስተር ካርድ ለኦቨርግራውንድም ለአንደርግራውንድም ለባስም ያገለግላል። እንደምትመለከቱት በዴስቲኔሽን ትኬት ብቻ መግዛት ትችላላችሁ ወይ ደግሞ ካርዳችሁን እዚህ ጋር በማስነካት ቶፕ አፕ ማድረግ ትችላላችሁ። ደስ የሚለው አፕል ፔይ እንግዲህ ብዙዎቻችን የምንጠቀመው አፕል ፔይ ነው ስልካችን ላይ እንደዚህ ማለት ነው። አፕል ፔይ ስልካችንን በማስነካት ይሄንን አገልግሎት መጠቀም እንችላለን ማለት ነው። ግን በጣም ርካሽና ብዙ ብር ማውጣት ማፈልጉ ከሆነ ኦይስተር ተመራጭ ነው። ሶ ለእንግድነት ወይም ደግሞ ለጉብኝት የምትመጡ ሰዎች እዚህ ኦይስተር መጠቀም ትችላላችሁ ወይ ደግሞ ካርዳችሁን ስልካችሁን መጠቀም ትችላላችሁ። ሶ እንዴት ነው የምንጠቀመው? እንደምትመለከቱት አፕል ፔይ አለ። ሶ አስነካዋለሁ፣ ስልኬን ይከፈታል ማለት ነው። ወደ ውስጥ እገባለሁ። የምደርስበት ዴስቲኔሽን ስደርስ ድጋሚ አስነካለሁ፣ እወጣለሁ፣ ይከፈትልኛል በሩ። ዋሃፕን እዚህ አስነክቼ ገብቼ
ዝም ብዬ ሳላስነካ በወጣ ፈርስት ቲንግ እንዳለ የምትመለከቱት ጌቱ ዝግ ነው ሶ ካርዳችሁን ማታስነኩ ከሆነ አይከፈትም ሶ ዘላችሁ ካልሆነ እንዳንዳንድ ህገወጥ ሰዎች ዘላችሁ ማትሄዱ ከሆነ በስተቀር አይቻልም እዛ ሄጄ ግን የሄድኩበት ቦታ ወይም ደግሞ የምሄድበት ቦታ ደርሼ ሳላስነካ እንዳጋጣሚ ሆኖ ክፍት ሆኖ በወጣ 5 እጥፍ ወይ 10 እጥፍ ነው የሚወስድብኝ ምክንያቱም ኮንፈርም አላደረኩም ወጥቻለሁ ብዬ ኮንፈርም ስላላደረኩ ማለት ነው ኤኒዌይ ግን የምትመለከቱት እንግዲህ በጣም the world most expensive የሚባለው የአንደርግራውንድ ወይም ደግሞ የቲዩብ እንግዲህ አገልግሎት ያለው ለንደን ከተማ ላይ ነው የዓለማችን ዋና ከተማ ላይ ማለት ነው ጉዟችንን ወደ ለንደን ብሪጅ እናደርጋለን Look, making that bread that hard though. Young G, shift for that cargo. I get high when I'm at the top. I'm at Clan Kilimanjaro. When I pull up and clear up shop, I need to breathe like ASAP Rock. Tell them man that I'm just like time. Why you can't put me in a box? Don't know what them man are proving. Tell them man keep it moving. They're watching me on the pool, praying that I lose it. I can feel their fury, another joke cause I'm the champ like Usyk. ዴስቲኔሽናችን ደርሰናል አሁን የምንገኘው ለንደን ብሪጅ የሚባለው ሰፈር ነው አሁን የምንገኘው ከመሬት በታች ነው በነገራችን ላይ አንደርግራውንድ ነው አላልኳችሁ ሶ አሁን የምንገኘው ከመሬት በታች ነው ከላይ ደግሞ የተለያዩ መኪናዎች ህንጻዎች ወይም ደግሞ ሱቆች ይገኛሉ ከመሬት በላይ የሚካሄዱ አክቲቪቲዎች ማለት ነው ይህ በጣም አስገራሚና አስደናቂ የሆነ አስገራሚ ቴክኖሎጂ ነው ይሄንን የጀመረችው ደግሞ እቺ ለንደን ከተማ ወይም ደግሞ እንግሊዞች ናቸው እንዳልኳችሁ ድጋሚ አፕል ፔያችንን መክፈላችሁን እንዳረሱ ሶ ቅድም እንዳልኳችሁ እንግዲህ አያችኋቸው ዝግ ናቸው ሁሉም ስልኩን ወይም ደግሞ ካርዱን እያስገባ ነው እያስነካ ነው የሚገባው የሚወጣው ሶ ለመውጣት ድጋሚ ካርዴን ማስነካት አለብኝ ተከፈተ እገባለሁ ወይም እወጣለሁ ማለት ነው ከመሬት ስር ወተናል በነገራችን ላይ አንደርግራውንዱ በጣም የሚያስጠላና የሚጨንቅ ቦታ ነው ምክንያቱም ኃይለኛ የሆነ የሚረብሽ ድምጽ ስላለው ትንሽ ደስ አይልም ሶ ለንደን ይኸውላችሁ ሌላኛው እንግዲህ እቺን ከተማ የዓለማችን ዋና ከተማ እንድትሆን ያደረጋት የተለያዩ የዓለም ህዝቦች ይገኛሉ ብያቸዋለሁ የሚዝናኑበት የሚጨፍሩበት ለስራም ደግሞ ለቁም ነገር የሚገኙበት ቦታ ነው ይኸውላችሁ This is madness ከዚህ በፊት አሁን ያለው በቦታ ብሮ ማርኬት ይባላል ቆንጆ የሆነ ቪዲዮ ሰርቼላችኋለሁ እዚህ ደግሞ የተለያዩ የምግቦች የዓለም ሀገራት ምግቦች የሚሸጡበት አስገራሚ የሆነ ማርኬት ነው እዚህ ይሄው ቪዲዮውን እንግዲህ እዚህ ጋር እንደምትመለከቱት ገብታችሁ ማየት ትችላላችሁ እዚህ ቦታ ላይ መጥቶ ምግብ ሳይበሉ መሄድ በጣም ከባድ ነው ኤኒዌይ ምን ሐሳብ መጣልኝ መሰላችሁ እዚህ እንግዲህ የእንግሊዞች ባህላዊ ምግብ ፊሽ ኤንድ ቺፕስ ነው በጣም በሚያስቅ ሁኔታ ካልቸራል ምግባቸው ፊሽ ኤንድ ቺፕስ ነው ዛሬ በዚህ ቪዲዮ ለምን ፊሽ ኤንድ ቺፕስ ባህላዊ ምግባቸውን አንበላም ከዛ በኋላ እንደ ኢፕሶይድ አድርጌው ለንደን እንግዲህ እንደነገርኳችሁ የዓለማችን ዋና ከተማ ነች ብያችኋለሁ የተለያዩ ባህላዊ ምግቦች የተለያዩ ሀገራት ባህላዊ ምግቦች እዚህ ከተማ ላይ ይሸጣልና ለምሳሌ የሜክሲኮ ምግብን ለመሞከር ሜክሲኮ ሀገር መሄድ አይጠበቅብንም እዚሁ የዓለማችን ዋና ከተማ የሆነችው ለንደን ላይ ይገኛል የተርኪ ወይም ደግሞ የቱርክ ምግብ ለመሞከር ብፈልግ ቱርክ ሀገር ድረስ መሄድ አይጠበቅብኝም እዚሁ የዓለማችን ዋና ከተማ የሆነችው ለንደን ላይ ይገኛል ሶ ምን አሰብኩኝ ከዚህ በኋላ በተከታታይ የዓለም ሀገራት ምግቦችን አንድ በአንድ እየሞከርኩ እንግዲህ በተለያዩ ኤፒሶዶች ይዤላችሁ እመጣለሁ ዛሬ ግን የእንግሊዝ ሀገር ባህላዊ ምግብ የሆነውን ፊሽ ኤንድ ቺፕስ እንግዲህ እንሞክራለን እንደምታዩት ሰው ተሰልፎ ነው የሚገዛው ሰልፋችንን እንያዝና ፊሽ ኤንድ ቺፕሳችንን ገዝተን እንሞክራለን ማለት ነው let's get it
and chips, please. What fish would you like? So, what do you mean by tradition? It's the UK. Yeah, that's the most popular. The most popular fish. Okay. Traditional fish and chips. How much is it? 1945. 1945. Which is 20 pounds. በጣም ፖፑላር የሆነ ፌመስ የሆነ ወይም ደግሞ የእንግሊዞች ፊሽ ኤንድ ቺፕስ የሆነ ትራዲሽናል ፊሽ አለ። እሱን የገዛሁት ኮካም ገዝቻለሁ። ግን ገዝዋ 20 ፓውንድ 20 ፓውንድ ነው የከፈልኩት 19.48 ያ 45 which is 20 ፓውንድ but 20 ፓውንድ ኮካም ይዣለሁ። let's get it ምግባችንን ተቀብለናል። ቅድም የነበርኩበት ቦታ በጣም ጫጫታ ያለበት ቦታ ስለሆነ ያው አልተመቸኝም። አሁን ያለውበት ደግሞ አይ ቲንክ ሚውዚየም ነገር ነው መሰለኝ። በጣም እዚህ ዘው ገብቼ ልበለው ነው ቦታው ሚውዚየም ነገር ነው። ኤኒዌይ ምግባችን ይኸውና ኮድ ይባላል። ኮድ ፊሽ ነው መሰለኝ ያለው። ትራዲሽናል የእንግሊዞች ፊሽ ኤንድ ቺፕስ ትክክለኛው ይሄ ነው። ውድም የሆነው ለዛ ይመስለኛል 20 ፓውንድ። ምንም ለየት ያለ ነገር የለውም። ኢትስ ጀስት ፊሽ እና ቺፕስ ነው ያለው። ቺፕሱን ምን እንደሚያካክል ገባብልይ ቺፕስ ነው ያለው። ኤኒዌይ my friend እንደማለት ነው። ሳልባርክ በለው ዛሬማ ወይ ጉዴ። በነገራችን ላይ I'm not really a fan of fish ይሄ seafood አልወድም especially shrimps ይሄ የሆነ ጊንጥ የሚመስል ነገር አለ የሚበሉት oh my god ይሄ ምንድነው የሚሉት ይሄ የቻይናው አለ ይሄ አልወድም seafood በጣም ነው የምጠለው fish ግን እስቲ ምበለው አይነት ምግብ አይደለም day to day ምበለው ምግብ አይነት አይደለም ግን it's just traditional ነገር ስለሆነ ኢምብሬስ ለማድረግ ለመሞከር ያህል ነው so እስቲ እንሞክረው hopefully አሪፍ ነገር ነው ብዬ አስባለሁ just fried ነው ቺክኑ ቺክኑ አልኩኝ ፊሹ እንደምታዩት በጣም ሶፍት ነገር ነው Oh my god. Jesus Christ. What a fish. Oh. I see lemon expensive. ውድ ሆነው ለምን እንደሆነ አሁን ገባ oh wow wow ውስጡን ላሳያችሁ በእናታችሁ ውስጡን አያችሁት damn I love it እንደዚህ አድርገን እንግዲህ በልተን ጨርሰናል ከዚህ በላይ መሄድ አልቻልኩም በጣም ጠገብኩ ቺፕሱም እንደምታዩት በጣም ትልልቅ ነው ፊሹም ደግሞ በጣም ትልቅ ስለነበረ ውስጡን በልቼ ጨርሻለሁ ማለት ነው the best fish እግዚአብሔርነ ሐዋሳ ሄጄ ፊሽ አሳ በልቼ ነበር የተለያዩ ቦታዎችም አርባ ምንጭም ሄጄ በልቼ ነበር to be honest የዚህኛው ግን ይለያል I don't know የዚህኛው excuse me moi pardon me please pardon ይሄኛው በጣም ከመላችሁ በላይ ይጣፍጣል ውስጡ በጣም ሶፍት ነው እና I love it ይሄ የመጣው ድጋሚ ምበለው አይነት ፊሽ ነው በጣም ወድጃለሁ anyway እንዳልኳችሁ እንግዲህ የተለያዩ የዓለም ሀገራት ምግቦችን እንደሞክር መፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ በተከታታይ በኢፕሶይድ አድርጌ እዚሁ ለንደን ላይ የተለያዩ ሀገራት ሬስቶራንት እየሄድን ምግብ እንሞክራለን የመጀመሪያው ሬስቶራንት ወይም ደግሞ የመጀመሪያው ሀገር ምግብ እንድሞክር መፈልጉት የምን ሀገር ምግብ ነው ኮሜንት ላይ ሁላችሁም አሳውቁኝ
ሌላው እንግዲህ ስለ ለንደን አውርተን ስለ እንግሊዝ አለማውራት በጣም ከባድ ነው። እንዳልኳችሁ እንግዲህ ከ40% በላይ የሚሆነው ህዝቦቿ ለንደነርሶች ከተለያዩ የዓለም ሀገራት የመጡ ሰዎች ቢሆኑ እቺን ሀገር ግን እስካሁን ድረስ ያቆዩት የቆረቆሯት ወይም ደግሞ የገነቧት እንግሊዞች ስለሆኑ ማለት ነው። ለንደን የ2000 ዓመት እድሜ ታሪክ ያላት ከተማ ነች ካልን እንግሊዝ ስንት ዓመቷ ነው ብላችሁ መጠየቃችሁ አይቀርም። እንግሊዝ እንደ ሀገር ከ700,000 እስከ 950,000 እድሜን አስቆጥራለች ተብሎ ይገመታል በተለያዩ ማስረጃዎችና ጥናቶች መሰረት ማለት ነው። ኢማጂን ከ700,000 እስከ 950,000 እድሜን አስቆጥራለች ተብሎ ይገመታል። ታዲያ እቺ ሀገር በጣም ታላቅ የነበረች በጣም አምባገነን የዓለም 25% የሚሆን ሀገር የገዛች ወይም ደግሞ ከ55 ሀገራት በላይ ቅኝ ግዛት የገዛች ታላቅ ሀገር ነች which is England። በጣም የሚያስገርም ታሪክ እኮ ነው። አሁን ላይ ስታስቡት ቀላል ሊመስላችሁ ይችላል። እነ ካናዳ እና አውስትራሊያ ራሱ ትልልቅ ያደጉ ሀገራቶች ከቅኝ ግዛት አላመለጡም። እነ ኢንዲያ በጣም ብዙ የሚባሉ የዓለም ሀገራቶችን እቺ ሀገር በቅኝ ግዛት እንግዲህ ለመያዝ ችላ ነበረ። በጣም ሀያል የነበረች ሀገር እንግዲህ እንደሆነች ማስረጃ ነው። ሌላኛው እንግዲህ እዚህ ጋር እንደምትመለከቱት ትልቅ የሆነ የጦር መርከብ አለ። ይሄ የጦር መርከብ እንግዲህ በሁለተኛው ዓለም ጦርነት ጊዜ ጀርመንን አፈርድሜ ያበሉበት የተለያዩ የዓለም ሀገራት ጦርነት ላይ የዘመተ ታሪካዊ መርከብ ነው። አሁን ላይ እንግዲህ ለጎብኚዎች ክፍት ሆኖ በዚህ መልኩ እየተጎበኘ ይገኛል። ታሪክ ዋይዝ ካወራን በዓለምን በመቆጣጠር በፋይናንሻል ሊሆን ይችላል፣ በባንክ ኢንቨስትመንት ሊሆን ይችላል፣ በጣም በብዙ ነገሮች ኢንግላንድ ከዓለማችን ግንባር ቀደም ወይም ደግሞ ቀደምት የነበረች ሀገር ነች። አሁን ያለውበት ቦታ ለንደን ብሪጅ ነው። እንዳልኳችሁ ለንደን ብሪጅ የሚባለው ወይም ደግሞ ታወር ብሪጅ ተብሎ የሚጠራው ከፊት ለፊት 136 ዓመታትን ያስቆጠረው ይሄ ትልቅ የሆነ የቱሪስት መስህብ ነው ወይም ደግሞ የቱሪስት ዴስቲኔሽን ነው። እዚህ ቦታ ላይ ለምሳሌ ፈረንሳይ ስንል ፓሪስ፣ አሜሪካ ስንል ይሄ ሊብሪቲ ነው የሚባለው ሊብሪቲ ስታቹ ምናምን እንደሚባለው የተለያዩ ሀገራቶች ስትሄዱ የሚጠሩ ከተማዋን አጉልተው የሚያሳዩ ወይም ደግሞ ሲምቦል የሆኑ አንዳንድ ነገሮች ይኖራሉ። የእንግሊዝ እንግዲህ ወይም ደግሞ የለንደን ከተማ ይህ ታወር ብሪጅ ሲምቦሏ ሆኖ ለረጅም ዓመታት ለ136 ዓመታት አገልግሏል ማለት ነው። እዚህ ቦታ ላይ የምትመለከቷቸው ሰዎች በጠቅላላ እኔንም ጨምሮ ከተለያዩ ሀገር የመጡ ወይም ደግሞ ከተለያዩ ሀገሮች የተለያዩ ቋንቋዎችን የሚያወሩ ሰዎች ናቸው። ህንድኛ የሚያወራ ሰምቻለሁ፣ ጀርመንኛ የሚያወራ ሰምቻለሁ፣ ፍሬንች የሚያወራ ሰምቻለሁ። በጣም በቃ የተለያየ ቋንቋ የሚያወራ ህዝብ ነው ያለው እዚህ ጋር። ይሄ ያልኳችሁ ነገር በጠቅላላ እንግዲህ ረጅም ዓመታትን ማስቆጠሯ አምባገነን ሀገር መሆኗ which is የዓለም 25% የሚሆነውን መሬት በመግዛቷ የራሷ ታሪክና ባህል ስላላት የተለያዩ በጣም ብዙ ነገሮች እንግዲህ እቺን ከተማ የዓለማችን ዋና ከተማ እንድትሆን አድርጓታል። ሌላኛው በጣም ኮምፎርታብል የሆነ የሚገርም ላይፍ ስታይል የሚኖረው እዚህ ሀገር ላይ ነው። ኳሊቲ ሳይሆን ሱፐር ኳሊቲ ያለው ላይፍ ስታይል ለንደን ላይ በአብዛኛው ሰው ይኖራል። ኦፍ ኮርስ ኢትስ ኤክስፔንሲቭ፣ በጣም ኤክስፔንሲቭ ነው፣ ግን ኤቭሪቲንግ ማግኘት የምትፈልጉትን ነገር በቀላሉና ቶሎ ማግኘት የምትችሉበት ከተማ ነው። እንዳልኳችሁ ትራንስፖርቴሽን ሲስተሙ ኦቨርግራውንድ አለ፣ ባስ አለ፣ አንደርግራውንድ አለ፣ በፈለጋችሁት ሲስተም። እሱ ብቻ አይደለም፣ ኡበር ቦት የሚባል ነገር አለ። እዚህ ጋር የምትመለከቱት ሪቨር ላይ እንግዲህ በዚህ ወንዝ በኡበር ትራንስፖርት መጠቀም ትችላላችሁ። ወይ ባስ ወይ ደግሞ ትሬኖችን፣ ባቡሮችን ግዴታ መጠቀም አይጠበቅባችሁ። ከፊት ለፊት የምትመለከቱት ኡበር ቦት ይባላል። ሶ በተለያዩ የቦቶች ትራንስፖርቴሽንን መጠቀም ትችላላችሁ። ምግብ ዋይዝ የፈለጋችሁትን ምግብ መብላት ትችላላችሁ። የተለያዩ የዓለም ሀገራት ምግቦች እዚህ ከተማ ላይ ምግብ ቤቱ ስለሚገኙ ማለት ነው። ይሄው እንደምትመለከቱት አሁን ይክንታል በቃ ይሄ የሆነ ሀገር ካልቸራል አለባበስ እንደሆነ። በዚህ ጋር ብትሄዱ እንግዲህ ሴቶች ይገኛሉ። የተለያዩ ሀገር ባህላቶች ልብሳቸውን አድርገው everything is accessible። እዚህ ሀገር ላይ ማግኘት የምትፈልጉትን ነገር በጠቅላላ በቶሎ ማግኘት ትችላላችሁ። so London is amazing ከምላችሁ በላይ በጣም አስገራሚና አስደናቂ የሆነች ሀገር ነች። ብዙ ሰዎች ኮምፕሌን ሲያደርጉ ሰማለሁ፣ especially ሀበሾች። ለንደን እንደዚህ ነው፣ ለንደን እንደዛ ነው።
እንግሊዝ እንደዚህ ነው እንደ እንግሊዝ በታሪክ የሚገርም ታሪክ ያላት በፋይናንሻል ሲስተም ስቲል ናውዴይስ በጣም የሚገርም ቦታ ላይ ያለች ኢንፍሌሽን መቼም ሀፕን ሊያደርግ የማይችለው እዚች ሀገር ላይ ነው ምክንያቱም they are amazing የዓለም 25% የሚሆነውን እንግዲህ ማኒ ወይም ደግሞ ናቹራል ሪሶርስ ቡጥቡጥ ያደረጉ ሰዎች ናቸው እዚች ሀገር ላይ በነፃ ልኑር ብትሉ ሚኖርበት ሀገር ነው በነገራችን ላይ ከመንግስት ሲስተም ጋር ተያይዞ በጣም ብዙ ሰው እንግዲህ ሳይሰራ በነፃ ሚኖርባት ሀገር ነች የተለያዩ ኢቨንቶች እዚህ ሀገር ላይ እዚች ከተማ ላይ ይደረጋል እዚህ ጋር እንግዲህ እንደምትመለከቱት አሁንም እንደ አንፊ ቲያትር ነገር ነው ሶ ፕሮግራም አለ ማለት ነው እንደምታዩት ሰው በጣም ነው ሚዝናናው ወይዘሩም አሁን እንኳን ሰመር ነው ወይዘሩ ያምራል ቆንጆ ታይም ላይ ነው የምንገኘው ብቻ እነዚህ ብቻ አይደሉም 100 ሪዝኖችን ማንሳት ይቻላል ለምን የዓለማችን ዋና ከተማ ልትሆን እንደቻለች ይቺ ለንደን ከተማ ማለት ነው ደከመኝ ኤክስፕሌን ማድረግ ራሱ ይሄ ታወር ብሪጅ 130 ምናምን አመት ቢሆነውም እንኳን በጣም የሚያስገርምና የሚያስደንቅ ታሪክ ያለበት ቦታ ነው አሁን የምወስዳችሁ እንደነገርኳችሁ እንግዲህ እንግሊዞች በንጉሳዊ አስተዳደር እስከ ቅርብ ጊዜ የኖሩ አሁንም ድረስ ደግሞ ከዓለም ሮያል ፋሚሊዎች የሚገኙበት ሀገር ነው ሮያል ፋሚሊዎች ማለት የንጉስ ቤተሰቦች እስካሁን ድረስ በንግስና የሚኖሩበት ሀገር ማለት ነው ሶ እዚህ ሀገር ላይ እንግዲህ የተለያዩ ታሪካዊ ነገሮችን ገንብተው ነው ያለፉት እስካሁን ድረስ ግን በንጉሳዊ ቤተሰቦች አስተዳደር ስር ወይም ደግሞ ባለቤትነት ስር የሚገኙ በጣም ብዙ ቅርሶች ወይም ደግሞ ቦታዎች እዚህ ሀገር ላይ ለንደን ላይ ይገኛሉ ለምሳሌ ከፊት ለፊት የምንመለከተው እንግዲህ ታወር ኦፍ ለንደን ተብሎ የሚጠራው ይህ ቤተ መንግስት ወይም ደግሞ ህንጻ ነው ወደዛ ቦታ እንሂድና በጣም የሚያስገርም የሚያስደንቅ በጣም ብዙ ታሪኮችን እነግራችኋለሁ ሌትስ ጎ ጉዟችንን ወደዛ እናደርጋለን ይሄ እንግዲህ ከብሪጁ ወደ ቤተ መንግስቱ የሚወስደው ቦታ ነው ይሄ ጥንታዊ እንግዲህ ቦታ ይኸውላችሁ እንዴት እንደተገነባ በእንጨት በመናምን ነገር ፊልም ላይ የምናያቸው ነገሮች እንዳለ በሪል ላይፍ ይሄንን ይመስላሉ ሶ ቤተ መንግስቱ ማን ሰራው ለምን ተሰራ ምን ያህልስ እድሜ አስቆጠረ የሚለውን ነገር ልንገራችሁ በነገራችን ላይ ወደዛ ከመግባቴ በፊት አሁን የምነግራችሁ ነገሮች በጠቅላላ የዚህ ሀገር ታሪኮች በጣም ወሳኝና ሊታወቁ የሚገቡ አስገራሚ ታሪኮች ናቸው እዚህ ሀገር ላይ 5 አመት ወይም ደግሞ 10 አመት ከኖራችሁ በኋላ ዜግነት ወይም ደግሞ ሲቲዝንሺፕ አፕላይ በመታረጉበት ሰዓት እነዚህ ነገሮች ካላወቃችሁ ፈተና አለው ላይፍ ኢን ዩኬ የሚባል ፈተና እነዚህ ነገሮች ካላወቋችሁ ስለ ታወር ኦፍ ለንደን ስለ ንጉሶች ስለ እንግሊዝ ታሪክ የማታውቁ ከሆነ ዜግነትን ማግኘት አትችሉም ሶ የኔን ቪዲዮ እዚህ እንግሊዝ ሀገር ላይ የምትኖሩ ሰዎች እንደ ሪፈረንስ መጠቀም ትችላላችሁ anyway let's get into it ስለ ቤተ መንግስቱ የምትመለከቱት ቤተ መንግስት እንግዲህ 900 አመታትን ያስቆጠረ ታላቅ ቤተ መንግስት ነው ዊሊያም ዘ ኮንክረር ይባላል እንግዲህ ይሄንን ቤተ መንግስት የገነባው እንደምትመለከቱት ዌል ፕሮቴክትድ የነበረ የተለያዩ መሳሪያዎች የቤተ መንግስቱ በር ላይ የሚገኝ ቦታ ነው ይህ ቤተ መንግስት እንዳልኳችሁ ዊሊያም ዘ ኮንክረር ከ900 አመታት በፊት ገነባው ከዛም በመቀጠል ግን በጣም የሚያስገርመውና የሚያስደንቀው ነገር ይህ ቤተ መንግስት በ2024 ብቻ ከ2.9 እስከ 3.3 ሚሊዮን ሰዎች የሚቆጠሩ መጥተው ጎብኝተውታል በየአመቱ ኢን ሚሊየንስ የሚቆጠሩ ሰዎች እየመጡ የሚጎበኙት ቦታ ነው በጣም ፌመስ የሆነ ኢንተርናሽናሊ ትልቅ የሆነ ቤተ መንግስት ነው ከዛ በመቀጠል ደግሞ በጣም የሚያስገርመው ይህ ቤተ መንግስት በቤተ መንግስትነት ብቻ አላገለገለም እስር ቤትም ሆኖ አገልግሏል ለ700 አመታት እስር ቤት ሆኖ አገልግሏል የተለያዩ ንግስቶች የሮያል ፋሚሊዎች እዚህ ቦታ ላይ ታስረዋል ኤክስኪዩት ተደርጓል ተሰቅለው ተገድለዋል እዚህ ቦታ ላይ በጣም የሚያስገርምና የሚያስደንቅ ነገር እዚህ ቦታ ላይ እንግዲህ ታሪክ ምን ይላል ኤልዛቤት ዘ ፈርስት እዚህ ቦታ ላይ ለረጅም አመታት ታስራ ነበር the three queens የሚባሉ 3 ንግስቶች ደግሞ እዚህ ቦታ ላይ ኤክስኪዩት ተደርገው ተገድለዋል በጣም ብዙ ታሪኮች እዚህ ቤተ መንግስት ላይ ተካሂዷል ልክ እንደ
ፋሲል ግንብ ጎንደር የሚገኘው ፋሲል ግንብ አይነት እንትን ያለው ግን 900 ዓመታትን ያስቆጠረ ታላቅ ቤተ መንግስት ነው። 900 ዓመታት ቀላል የሚባል ነገር አይደለም። እዚህ ሀገር ላይ የምታዩት ነገር በጠቅላላ 900 ዓመት፣ 1000 ዓመት፣ 700 ዓመት፣ 200 ዓመትን ያስቆጠሩ ትልቅ ታሪክን የያዙ ህንፃዎችና በጣም ብዙ የተለያዩ ነገሮች ያሉበት ከተማና ሀገር ነው። ይህ እንግዲህ ከዋና ከተማነት ጋር ምን ያገናኘዋል ካላችሁ ተጽዕኖ መፍጠር የሚባል ነገር አለ። ተጽዕኖ በጣም የሚፈጥር ከተማ እንግዲህ ኦብቪየስሊ የቱሪስት መስህብ ወይም ደግሞ የዓለምን ህዝብ አይን የመጎተት ወይም ደግሞ የመከች የማድረግ ፓወር አለው። እንግሊዝ ደግሞ በታሪኳ በረጅም ዓመታት እድሜዋ የዓለምን ህዝብ ቀልብ ለመግዛት ችላለች። ቀልብ ብቻ አይደለም ሀገራቶችን እየዞረች እንግዲህ 55 ሀገራቶችን ቅኝ ግዛት የገዛች ሀገር ነች። ኢትስ አሜዚንግ። እንግዲህ ያው እንደምትመለከቱት ታወሩ ከዚህ ጋር ነው። ከዚህ ጋር ያለው ቪው ታወሩ ላይ ይሄንን ይመስላል። ኢትስ አሜዚንግ ታሪክ እያለ በጣም ይቀጥላል። አሁን የነገርኳችሁ በጣም ከብዙ በጥቂቱ የዓለማችን ዋና ከተማ የለንደን ታሪክ ነው። እዚህ የምትኖሩ ሰዎች ከእጅ የያዙት ወርቅ እንደ መዳብ ይቆጠራል አይነት ሲቹዌሽን እንዳይሆንባችሁ እየወጣችሁ ነገሮችን እንደዚህ ኤክስፕሎር የምታደርጉ ከሆነ በጣም የሚያስገርምና የሚያስደንቅ ከተማ ውስጥ ነው የምትኖሩት። በጣም ብዙ ኦፖርቹኒቲ ያለበት ሀገር ነው። ኦፖርቹኒቲ ወደኛ እስኪመጣ መጠበቅ የለብንም። እኛ ነን ወደ ኦፖርቹኒቲው መሄድ ያለብን። ገብቷችኋል? እቺ ሀገር በጣም ብዙ ባለሀብቶችን፣ በጣም ብዙ ኢንተርፕረነሮችን፣ በጣም ብዙ ሚሊዮነሮችን፣ ቢሊዮነሮችን ያፈራች ሀገር ነች። ሆፕፉሊ እኔም አንዱ ሆናለሁ ብዬ ተስፋ አደርጋለሁ። እንግዲህ ከቆይታ ብዛት I'm moving madness bro, I'm moving madness bro. soon ግድ ነው ቢሊዮነር ኤፊ ትላለ። እስካሁን ያየነው እንግዲህ በጣም ከብዙ በጥቂቱ ነው ያየነው። በደንብ ኤክስፕሎር ማድረግ የምትፈልጉ ከሆነ ጎግል ላይ ሰርች እያደረጋችሁ የተለያየ መጽሐፎች ላይ እያነበባችሁ የተለያዩ ደግሞ ዩቲዩብ ላይም ጎግል እያደረጋችሁ ስለ ለንደን ወይም ደግሞ ስለ እንግሊዝ ታሪክ ማወቅ ትችላላችሁ። አሰ ሪፈረንስ ግን እኔ እንግዲህ ከዚህ በኋላ የዓለማችን ዋና ከተማ ማናት ተብላችሁ ትጠየቁ ለንደን ብላችሁ እንደምትመልሱ ተስፋ አድርጋለሁ። ሪፈረንስ ሰጥቻችኋለሁ። ቆንጆ የሆኑ ቦታዎችን ደግሞ አይተናል ብዬ ተስፋ አደርጋለሁ። ከዚህ በላይ በጣም ብዙ ነገሮችን ብናይ ደስ ይለኝ ነበረ፣ ግን ከታይም አንፃር በጣም ብዙ ነገሮችን ለማየት ያው ረጅም ጊዜን ይፈጃል። ለንደን ከጥግ እስከ ጥግ በታሪክ የተሞላችና በጣም የምታምር ብዙ የሚታዩ ነገር ያሉባት ከተማ ነች። ለዛሬውኛ እዚህ ጋር እንጨርሳለን። ቆንጆ የሆነ ቪዲዮ ነው ብዬ አስባለሁ ይዤላችሁ የመጣሁት። ሁላችሁም ኮሜንት ሴክሽን ላይ በቀጣይ እንግዲህ እንደነገርኳችሁ የተለያዩ የዓለም ሀገራት ምግቦችን እዚቹ የዓለማችን ዋና ከተማ የሆነችው ለንደን ላይ እንድሞክር ወይም ደግሞ እየሄድኩ ኤክስፕሎር እንዳደረግ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። ባበደ መልኩ ለእናንተ ይዤ እቀርባለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ። ፒስ አውት።